ከመጠራት በላይ መመረጥ የሕይወትን አክሊል የሚያሰጥ ነበሩ የለም በኋለኛው የያዝነውን ያያል ዳኛው። ነበሩ የለም በኋለኛው የያዝነውን ያያል ዳኛው። ዛሬ የምንማማረው መዝሙረኛው ዳዊት በመዝሙር 125 ቁጥር 3 ላይ ባለው ቃል ነው። በዚህ ርዕስ ለመነጋገር ለእኔ ምስጢሩን ይግለጽልኝ፣ ለእናንተ ደግሞ ልቦናችሁን ከፍቶ ባለመቶ ፍሬ ለመሆን ያብቃችሁ። የኃጥአን በትር በጻድቃን ዕጣ ላይ አይኖርም። ጻድቃን እጃቸውን ወደ ክፋት እንዳይዘረጉ፣ ጻድቃን እጃቸውን ወደ ክፋት ወደ ተንኮል እንዳይዘረጉ የኃጥአን በትር በጻድቃን ዕጣ ላይ አይኖርም። እንግዲህ ጻድቃን የእግዚአብሔር ሰዎች፣ ሕግን አክባሪ፣ ሕግን ጠባቂ፣ ለሕግ የሚገዙ፣ ሕግን የሚያስተምሩ በመሆናቸው እጃቸውን ለክፋት አይዘረጉም። ተንኮልም ክፋትም የለባቸውም። እንዲያውም ቀኝህን ቢመታ ግራህን ስጥ የሚለውን መለኮታዊ ቃል እያሰቡ ግፍን ሲቀበሉ ይኖራሉ፣ ይታያሉ። ማቴዎስ ምዕራፍ 5 ከቁጥር 38 ላይ ቀኝህን ቢመታው ግራህን ስጥ ይላልና እግዚአብሔር ሰዎች ጻድቃን ግፍ ይቀበላሉ እንጂ ሰውን አይገፉም። በሰው ላይም ግፍ አይፈጽሙም። በልባቸውም ተንኮል የለም፣ ክፋትም አይታሰብም። ጻድቃን ሊበድሏቸው ይቅርታ፣ ደግሞ ከበደሉም ማሩኝ። ምናልባት በደል የለባቸውም፣ አይበድሉም። ነገር ግን ቅዱሳን ጻድቃን የእግዚአብሔር አገልጋዮች የእግዚአብሔር ሰዎች እየተገፉም እየተበደሉም ይቅርታ ነው። በማቴዎስ ወንጌል ምዕራፍ 6 በደላችን ይቅር በለን እኛም የበደሉን ይቅር እንዳልን ይቅር እንደምንል ወንጌላዊ ማቴዎስ በወንጌለ መንግሥት እንደጻፈው በማቴዎስ ወንጌል ምዕራፍ 6 ቁጥር 9 እስከ 13 ድረስ ያለ ቃል ነው። በማቴዎስ ወንጌል ወንጌላዊ ማቴዎስ እንደጻፈው እኛም ደግሞ የበደሉንን ይቅር እንደምንል በደላችን ይቅር በለን። ለሰዎች ኃጢአታቸውን ይቅር ብትሉ የሰማዩ አባታችሁ እናንተን ደግሞ ይቅር ይላችኋልና፣ ለሰዎች ግን ኃጢአታቸውን ይቅር ባትሉ አባታችሁ ኃጢአታችሁን ይቅር አይላችሁም። ማቴዎስ ምዕራፍ 6 ቁጥር 14 የተጻፈ ቃል ነው። ይሄን የተጻፈው እግዚአብሔር ሰዎች ልዩነታቸው ይሄ ነው። ቢቻላችሁስ ከሰው ሁሉ ጋር በሰላም ኑሩ። ሮሜ ምዕራፍ 12 ቁጥር 18 ላይ ቁጥር 15 ላይ ደግሞ ደስ ከሚለው ጋር ደስ ይበላችሁ፣ ከሚያለቅሰውም ጋር አልቅሱ፣ ከሚያለቅሰውም ጋር አልቅሱ፣ ደስ ከሚለው ጋር ደስ ይበላችሁ። ሮሜ ምዕራፍ 12 ቁጥር 15 ያለ ቃል ነው እና እምወዳችሁና ምናፍቃችሁ አክሊሌና ክብሬ ይህ የበረሃው ስብከት ነው። ጻድቃን እጃቸውን ወደ ክፋት እንዳይዘረጉ፣ ጻድቃን በአንደበታቸው ስድብ የለም። ቅዱስ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር በተነጋገረ ጊዜ እግዚአብሔር ይገሥጽህ አለ እንጂ አልተሳደበም። የስድብ ቃል አልወጣውም። ይሄ ነው የእግዚአብሔር ቃል። መሰዳደብ ክልክል ነው። የእግዚአብሔር ሰዎች ይቅርታ ነው፣ ሰላም ነው፣ ፍቅር ነው። ከፍቅር ውጭ ጻድቃን እጃቸውን ወደ ክፋት እንዳይዘረጉ የኃጥአን በትር በጻድቃን ዕጣ ላይ
አይኖርም። እንደዛውም ደግሞ ኃጢአተኞች ቢፈክሩም ፍከራቸው፣ ቢያምዘገዝጉም ማምዘግዘጋቸው፣ ክፉ ቢያስቡም ክፋታቸው በቅዱሳን በጻድቃን ላይ አያድርም። እግዚአብሔር ይጠብቃቸዋል። እረኛቸው እንቅልፍ የለውምና ከኛ የሚጠበቀው በጎ ሀሳብ፣ በጎ ምኞት፣ በጎ ስራ ብቻ ነው። ምንጊዜም ቢሆን ጥለነው ለምንሄደው ዓለም የእኛ ላልሆነ ለክራይ ቤት ለኩንትራት ኑሮ መጣላት፣ መጋጨት፣ መከራከር፣ መፈካከር አልተፈቀደም። ህጋችን አይደለም። ህጉ ታግሶ መኖር ነው፣ መገፋት ነው። ቀኝህን ቢመታ ግራህን ስጠው ነው። ቀሚስህን ቢወስድ መደረቢያህን ጨምርለት ነው። ይህ እንግዲህ ትዕግስትን ያስተምረናል። በሌላውም ቦታ ላይ በማቴዎስ ወንጌል ምዕራፍ 5 ከቁጥር 11 ላይ ሲነቅፏችሁ፣ ሲያሳድዷችሁ በእኔም ምክንያት ክፉውን በውሸት ሲናገሩባችሁ ብፁዓን ናችሁ። ሰርቶ አለመገኘት ብቻ ነው። ሌባ ቢልህ ካልሰረክ ሌባ አይደለም። ነፍሰ ገዳይ ቢልህ ካልገደልክ ነፍሰ ገዳይ አይደለም። ይህ በስሙ የምንቀበለው መከራ እንጂ እሱም ታምቷል፣ እሱም ተጠልቷል፣ እሱም ግፍ ተቀብሏል። 6666 ጊዜ ተገርፎ ከሊቶስጥራ እስከ ቀራንዮ ድረስ እየወደቀ እየተነሳ ነው። ስጋው እየተቆረሰ ደሙ እንደ ቦይ እየፈሰሰ ምራቃቸውን እየተፉበት በጥፊ እየመቱት ልብሱን እየገፈፉት የሸዋ አክሊል በላዩ ላይ እየደፉበት ነው። መከራ ተቀብሎ ጦሩም ደረቱን በጦር ተወግቶ ነው ስለኛ። ያስ ሰውንንና መቼም ቢሆን ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት የወረደው እኛን ወደ ቀድሞ ክብራችን ለመመለስ በሱ ሞት የኛን ሞት ሊደመስስ ወደ ገነት ወደ ቀድሞ ርስታችን ሊመልሰን ስለሆነ እሱ እንኳን ተገፍቷል። አሁንም ሲነቅፏችሁ፣ ሲያሳድዷችሁ በእኔ ምክንያት ክፉ በውሸት ሲናገሩ ብፁዓን ናችሁ፣ ዋጋችሁ በሰማይ ታላቅ ነው። ደስ ይበላችሁ። እንዲሁ ሰደቡኝ መሳቀቅ፣ እንዲህ አይነት ችግር ደረሰብኝ መጨነቅ ከኛ አይጠበቅም። መታገስ ነው። አድርጎ አለመገኘት እንደተባልነው በተባልነው በወጣልን ክፉ ስም ሰርተን አለመገኘት ብቻ ነው። ይህን ነገር አባቶቻችን ፈጽመውታል። ጻድቃን ወደ ክፋት እጃቸውን እንዳይዘረጉ፣ ጻድቃን እጃቸውን ወደ ክፋት እንዳይዘረጉ፣ ለመማታት፣ ግፍ ለመፈጸም፣ የሰው በረት ለመክፈት፣ ንጹሕ ደም ለማፍሰስ እንደማይዘረጉት ሁሉ የኃጥአን በትር በጻድቃን ዕጣ ላይ አይኖርም። ክፉዎችም ደግሞ በቅዱሳን ላይ ኃይል የላቸውም። ኃይሉ የእግዚአብሔር እንጂ ክፉዎች እኛን እንደተመኙ የሚቆርጡን፣ የሚፈልጡን፣ የሚያሳድዱን፣ የሚያንከራትቱን ነፍሳችን ከስጋችን የሚለዩት አይደለም። እግዚአብሔር ሲፈቅድ ነው። ይህማ ቢሆን ኑሮ 120 ሰዎች በዛ በዳርዮስ አገዛዝ በዳንኤል ላይ በደግነቱ በቅንነቱ እውነተኛ መልካም አስተዳዳሪ የሰማይን አምላክ እግዚአብሔርን በፍጹም ልቡ በፍጹም ነፍሱ በፍጹም ኃይሉ የሚወድ ለንጉሱም ክብር የሚሰጥ ሕዝቡንም በመልካም አስተዳደር የሚያስተዳድር ነቢዩ ዳንኤል ከሁሉም በላይ ከ120 በላይ አድርጎ ዳርዮስ ስለሾመው በቅናት መንፈስ ተነስተው ያሰረውን ሰርቷል፣ ያደረገውን አድርጓል ብለው በአናብስት ጉድጓድ ቢጨምሩት ንጉሱ ዳርዮስም እየተጨነቀ እሱን ያከበሩ እሱን የወደዱ ለእሱ ያሰቡ መስለው ንጉሥ ሆይ ከ30 ቀን ድረስ ካንተ በቀር ለማንም የሚሰግድ ወይም የሚለምን እንዳይኖር በማለት በማይለወጠው በሜዶንና በፋርስ ማኅተም ታትሞ ዳንኤል ግን ይህንን ቃላቸውን አልፈራምና ለእግዚአብሔር ለሰው ከመገዛት ለእግዚአብሔር መገዛት፣ ሰውን ከማክበር እግዚአብሔርን ማክበር። ሰውን እናከብራለን፣ ነገር ግን ክብር ደግሞ ለሰማይ አምላክ ለእግዚአብሔር ነው። ሰውን እንወዳለን፣ ለሰው እንገዛለን፣ ከሁሉም በላይ ግን ለእግዚአብሔር ስለሆነ ዳንኤል ሕዝቡን ያከብራል። ዳንኤል የሥራ ባልደረቦችን ያከብራል፣ ንጉሱንም በንጉስነቱ ያከብራል። ነገር ግን ከሁሉም በላይ ግን ሁሉን የሚችል አምላክ እግዚአብሔርን ስለሆነ ከቀኑ 3 ጊዜ ተንበርክኮ ሲጸልይ ያገኙት። በማግኘታቸውም አሳልፈው ሰጡት፣ አሳልፈው ከሰሱት። ንጉሥ ሆይ
በማይለወጠው በሜዶንና በፋርስ ማኅተም የታተመውን የንጉሱን ቃል ሽሮ ይኸው ተንበርክኮ ሲጸልይ ያገኘ ነው ብለው ከሰሱት። ንጉሱ ዳሪዎስ ደነገጠ፣ ተጨነቀ። ነገር ግን ማዳን አልቻለም። በእሱ ላይ ተነሱበት። የተባለው ይፈጸም ዘንድ ከአናብስት ጉድጓድ ጣሉት ዳንኤልን። እግዚአብሔር ግን ሌሊቱን እንቅልፍ አጥቶ አደረ። ምግብም አልበላም አልተመገበም ንጉሱ ዳሪዎስ። ይህም ሁሉ ሆኖ ግን ማልዶ እስኪነጋ ጎህ ሲቀድ ወደ ጉድጓዱ ሄደና ዳንኤል ሆይ የምታመልከው አምላክ አንበሶች ጉድጓድ አዳንህን ብሎታል። አዎ ንጉሥ ሆይ በአንተም ዘንድ ኃጢአት አልተገኘብኝም፣ በሕዝቡ በስራም ባሰራር በአንተም ዘንድ ኃጢአት አልተገብኝም፣ እግዚአብሔር አምላኬንም አላስቀየምኩምና እግዚአብሔር መልአኩን ልኮ የአንበሶችን አፍ ዘጋ ብሎ እንዴት እንዳወጣው እንግዲህ እግዚአብሔር አምላካችን ክፉዎች ቢያስቡንም እንዳሰቡት አይሆንላቸውም። አናንያ፣ አዛርያ፣ ሚሳኤል ከእሳት ተጥለዋል። ለጣዖት ስገዱ እግዚአብሔርን ካዱ ተብለው ነገር ግን አልሆነላቸውም። እግዚአብሔር አምላክ መልአኩን ልኮ አራተኛ ሆኖ ቅዱስ ገብርኤል በመቆጠር ነበልባሉን እንደ ጠዋት ቀዝቃዛው አድርጎላቸዋል። ትንቢተ ዳንኤል ምዕራፍ 3 ቁጥር 16-24 በትንቢተ ዳንኤል ምዕራፍ 6 ቁጥር 22 ላይ የአንበሶችን አፍ የሚዘጋ አምላክ ጻድቃን እጃቸውን ወደ ክፋት እንዳይዘረጉ፣ ጻድቃን እጃቸውን ወደ ክፋት አይዘረጉም፣ በአንደበታቸውን ክፉ ነገር አይናገሩም፣ በልባቸውን ክፋት የለም። ጻድቅ ማለት ይሄ ነው። መለየት ከተለየ ከዓለሙ የተለየ አስተሳሰብ ያለው። ታዲያ ሲናገሩ ከተናገሩ፣ ሲሰድበህ ከሰደብከው፣ ክፉ ነገር ሲያደርግብህ ክፉ ነገር ካርክ ልዩነቱ ምንድን ነው? ልዩነቱ መታገስ ነው፣ መከራን መቀበል ነው። እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ ይላል ቅዱስ ጳውሎስ። ይህ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር በርከክ ብሎ ነው ያጠበ። ጌታችን መምህራችን ትሉኛላችሁ። አዎ መምህራችሁ ጌታችሁ ነኝ። ነገር ግን እኔ በርከክ በየእግራችሁን ያጠብኩት እናንተም እርስ በርሳችሁ እንድትተጣጠቡ ነው፣ እርስ በርሳችሁ እንድትከባበሩ ነው። ምሳሌ ነው የተወልን፣ ሰርቶም ነው ያሳየን። እና ቅዱስ ጳውሎስ ደግሞ በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔ ክርስቶስን እንደምመስል አለ። የጌታን መስቀል ተሸክሞ ስለ ስሙ መከራ ሊቀበል፣ ስለ ስሙ ግፍ ሊቀበል፣ ሊሰቃይ ተለይቶ የወጣው እውነተኛው ሐዋርያ ቅዱስ ጳውሎስ እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ። መመሳሰል መልካም ነውና እንግዲህ ክፉ ለሚያደርጉብን በቀል እግዚአብሔር ነው። በጥቅሉ እኛ ወንድሞቻችን መበቀል የለብንም። በቀልን ለእግዚአብሔር እንስጥ። እሱ ሲበቀልልን ነው የሚያምር። እኛ ብንሞክርም ዞሮ የራሳችን ጉዳት ይሆናል። ክፉም በክፉ ስንመለከት ያሰብነውም ሳይፈጸም የተመኘነውም ሳይሆን ይቀራል እንጂ በቀል በራሱ በመድኃኒዓለም በኢየሱስ ክርስቶስ ፍርድ በሱ ሲሆን ነው የሚያምረውና ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከሽማግሌውም ከባልቴቱም ከጎልማሳውም ከወጣቱም ከታዳጊ ሕፃናትም ከሁሉም ሰው ከሆነ ሁሉ ጋር ተስማምተን መኖር ነው። ባሊያም ዮርዳኖስ ወንቅ እሸት ቅዱስ ገብርኤል አንድነት ገዳም ከተቀደሰው ተራራ የምትገኙ ወገኖች እኔ ለእናንተ የማወርሳችሁ ይሄ ነው። እኔ ለእናንተ የምሰጣችሁ ይሄ ነው። መሆን ያለብን ይሄ ነው። ግፍ መቀበል እንጂ መግፋት አያስፈልግም። ይህ መተራመሱ እንደ ውሻ መናከሱ ጉድለት ነው፣ ጥፋት ነው። ልማትን የሚያመጣ ውጤት የሚያመጣ አይደለም። ኪሳራ ነው። መስማማት ነው፣ መግባባት ነው፣ መተዛዘን ነው። ነቢያት የሚያስተማሩት ይሄን ነው። መንግስተ ሰማያት ቀርባለችና ንስሐ ግቡ፣ የበደላችሁ ካሱ፣ የቀማችሁ መልሱ፣ የልጅነታችሁና የጎልማሳነታችሁ ኃጢአት ይቆርቁራችሁ፣ ይበቃችኋል። እስከ ዘላለም ድረስ ስንበድል መኖር የለብንም። ቢቻላችሁስ በእናንተ በኩል በሰው ሁሉ ዘንድ በሰላም ኖሩ። ተወዳጆች ሆይ ራሳችሁ አትበቀሉ፣ ለቁጣውን ፈንታ ስጡት። ለቁጣውን ፈንታ ስጡ እንጂ በቀል የኔ ነው ይላል ሁሉን የሚችል አምላክ፣ የአብርሃም የይስሐቅ ያዕቆብ አምላክ። በቀል የኔ ነው። የእሱን ድርሻ እኛ መቀማት የለብንም። ተበድለን አንተ ፍረድ ማለት እንጂ ለእሱ ማመልከት እንጂ ቢቻልስ ኑሮ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ዝቅ ከምድር ከፍሎ በቀራንዮ አደባባይ በመስቀል በተሰቀለ ጊዜ
ያን ሁሉ መከራ አሳይቶት ያን ሁሉ ግፍ ፈጽመውበት እሱ ምንድነው ያለው? አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ነው ያለው። ይቅርታ ነው ለእኛ የተሰጠን፣ ይቅር ማለት ነው። በቃ ለፍርድ የእግዚአብሔር ነው። አምላካችን እውነተኛ የሰው ፊት አይቶ የማያዳላ ድሃና ሀብታም የማይለይ ብሔርና ቋንቋ የማይፈልግ ይህ ሁሉ የሌለበት ሰውን በሰውነቱ ብቻ የሚፈራ አምላክ አለ። ስለዚህ ፍርድ ለእግዚአብሔር ብንሰጥ እሱ ከመስቀል ላይ ሆኖ ተሰቅሎ ተሰቃይቶ መከራይቶ የሚሰሩትን አያውቁም ይቅር በላቸው ነው። ቅዱስ እስጢፋኖስም ይሄንን ቃል ደግሞታል። ጌታ ሆይ አለ ደግሞ እሱ ጌታዬ ሆይ ነፍሴን ተቀበል ካለ በኋላ የሐዋርያት ሥራ ምዕራፍ 7 ከቁጥር 58-59 ላይ የሚሰሩትን ኃጢአታቸውን አያውቁትም እያሉ በድንጋይ እየወገሩት በድንጋይ ሊቃነ ካህናት ጻፎችና ፈሪሳውያን ሰዱቃውያን ከበው በድንጋይ እየወገሩት የሚሰሩትን አያውቁም ይቅር በላቸው ነው። ይቅርታ ነው ጥሩ እና ጻድቃን እጃቸውን በክፋት አይዘረጉም፣ አይሳደቡም፣ አይማቱም። ይመታሉ እንጂ አይማቱም፣ ይሰደባሉ እንጂ አይሳደቡም። ልዩነቱ ይሄ ነው። እንግዲህ እየተሳደብ ከተሳደብን ሲመታን ከመታን ልዩነቱ ምንድን ነው? ዝም ብሎ በስም ወይም ይሄ እኮ በዘር በወገን በምርጫ የሚካሄድ አይደለም። ደግነት፣ ጻድቅነት፣ ደግነት እኮ ግፍ በመቀበል የግፍ ውጤት ነው እኮ የመከራ ውጤት ነው። በረሃብ፣ በጽም፣ በጾም፣ በጸሎት ግፍ በመቀበል በመከራ የሚገኝ ነው። እግዚአብሔር ጸጋ በመከራ ነው የሚገኝ እንጂ እንደፈለግነ በመናገር እንደፈለግነ በማለት አይደለምና ይህንንም አባቶቻችን ፈጽመውታል። ጻድቃን እጃቸውን በክፋት በተንኮል እንደማይዘረጉት ሁሉ የኃጥአን በትር ደግሞ በጻድቃን ዕጣ ላይ አይኖርም። ቢመኙንም አያገኙንም፣ ቢያስቡንም አይፈጸምላቸውም። ለምን? ዳንኤልን ከአፈ አናብስት ያወጣ ጌታ ያወጣናል። አናንያ አዛርያ ሚሳኤልን ከእሳት ነበልባል ያወጣ ጌታ ያወጣናል። ብቻኛ ንጹሕ ልብ ይኑረን። ብቻኛ ራሳችን ለእግዚአብሔር እናስረክብ። አንተ ታውቃለህን በለው ነው። ጠላትህ ቢራብ አብላው፣ ቢጠማም አጠጣው። ይሄን በማድረግህ በራሱ ላይ የእሳት ፍም ትከምራለህ። አጣፋው ይሄ ነው። ልቅስ ምላሹ ይሄ ነው። እኛ ቢራብ ጠላታችን ብናበላው፣ ለጠላቶቻችን መልካም ነገር ብናደርግ፣ ጠላቶቻችን እንደ ራሳችን ብንወድ፣ ያን ጊዜ ነው ክርስትናው፣ ያን ጊዜ ነው ብቃቱ፣ ያን ጊዜ ነው ጽድቁ፣ ያን ጊዜ ነው እውነተኛነቱ። ሲመታኝ ከመታሁት፣ ሲሰድበኝ ከሰደብኩት ምንድን ነው ልዩነቱ? ግፍ መቀበል ነው፣ መታገስ ነው። ከቤት ጀምሮ ባልና ሚስት፣ ልጆችና ወላጆች፣ ወላጆችና ልጆች፣ ከዛ በኋላ እየራቀ ሲሄድ በጎረቤትና በሀገር ሰው ዘንድ ታማኝነት፣ ካህናትን ማክበር፣ መነኮሳትን ማክበር፣ ሰው ለሆነ ሁሉ ክብር መስጠት፣ ሽማግሌዎችን ማክበር፣ እርስ በርስ መዋደድ። ተናገሬ ልናገረው፣ ሰደቤ ልስደበው፣ ቀማኝ ልቀመው፣ ስህተት ነው፣ አይታሰብም። ጠላትህ ግን ቢራብ አብላው፣ ቢጠማም አጠጣው። ይሄን በማድረግህ በራሱ ላይ የእሳት ፍም ትከምርበት። የበለጠ አብልተህ አጠጥተህ ጎዳኸው። ጉዳት በዚህ ነው። በኃይል ተጠቅመህ መተህ የምትጎዳው ነገር የለም፣ ጉዳት የለም። ጉዳቱስ ግፍ መቀበል እና ጻድቃን እጃቸውን የሚለው ነው። አሁን እኔ ልቤን የሰበረው ጻድቃን እጃቸውን ወደ ክፋት አይዘረጉ። አባቶቻችን አይሳደቡም፣ አባቶቻችን አይማቱም፣ አባቶቻችን የሰው ገንዘብ አይቀሙም። አባቶቻችን ከገንዘብ ይልቅ ሰውን ነው የሚወዱ። አባቶቻችን መልካም እረኛ ናቸው። ለመንጋው መልካም እረኛ ሆነው በለመለመ ሳር በጠራ ውሃ የእግዚአብሔርን በጎች ይጠብቃሉ እንጂ ከሰው ዘንድ ጥቅም ረብ አይፈልጉም። ጥቅማቸው ከእግዚአብሔር በመሆኑ ሮሜ ምዕራፍ 12 ቁጥር 19-20 ድረስ ያለ ቃል ነው። ጠላት ቢራብ አብላው የሚለው በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 ይላልና እንግዲህ እኔ ከነርሱ ጋር ሽማግሌ የክርስቶስ መከራ ምስክር ደግሞ ሊገለጥ ካለው ክብር ተካፋይ የሆኑ በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ አለ ቅዱስ ጴጥሮስ። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። የእግዚአብሔርን መንጋ መጠበቅ ነው። ለሽማግሌዎች መራራት ነው። ዘር የሚዘራ ቤት የሚሰራ ባለለላቸው እናት ማዘን ነው።
አካል ለሌላቸው ማየትና መስማት ማሰብ ለማይችሉ ሰዎች መጨነቅ ነው። ከታመመው ጋር እንደታመመ መሆን አለብን። ከተቸገረው ጋር እንደተቸገረ መሆን አለብን። ከተጨነቁት ጋር እንደተጨነቁ፣ ከታሰሩ ጋር እንደታሰሩ ሆነን የዚህን ዓለም መከራ መቀበል አለብን። እንዲያው ተሰብስቦ ይሰቀል ከሚለው ጋር አብሮ መተባበር ኪሳራ ነው። አብሮ ባላዩት ባልሰሙት ንጹሑን ይሰቀል ይወገር ማለት ጥፋት ነው። ለራስም ሆነ ለዘር አይበጅምና እና እንዲህ ይላል ቅዱስ ጴጥሮስ፣ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን። ሰውን በግድ አይደለም፣ ይሄን አምጣ ይሄን አድርግ በማለት አይደለም። እኛ በነፃ የሰጠን በነፃ እንሰጣለን። እግዚአብሔር ደግሞ ለእኛ በወዳጆቹ ላይ አድሮ ይሰጠናል። በወደዳቸው በፈቀደላቸው ሊያደርጉ በፈቀደላቸው አላደርጉ ካለዛም ደግሞ እኛ ከሰው ረብ ጥቅም ፈልገን አይደለም የምናደርገው ነገር ሁሉ እና በእግዚአብሔር ፈቃድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎ ረብ፣ ጉቦ፣ መማለጃ ወይም ደግሞ አራጣ ማበደር ሳይሆን መጥፎ ረብ መመኘት ሳይሆን መንጋውን ጎብኙት፣ ለመንጋውም ምሳሌ ሁኑ። በመንጋው መካከል መልካም ምሳሌ መሆን አለብን። መድረክ ላይ ቁመን ስንታይ፣ በህዝቡ መካከል ስንገኝ እኛ መልካም ምሳሌ መሆን አለብን። በቃላችን የምናስተምረው በተግባር መፈጸም አለብን። ይህ የበረሃው ስብከት ነው። ለመንጋው መልካም ምሳሌ ሁኑ እንጂ ማህበሮችን በኃይል አትግዙ። የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እኛ ተስፋችን ይሄ ነው። በዚህ ዓለምማ መከራ ነው። እያለቀስን ተወልደናል። ሕፃንነታችን በልቅሶ አልፏል። የወጣትነታችን ዘመን በእንባ አሁንም እያለቀስን ነው ያለ ነው። ከዚህ ዓለም እኛ የተደሰትንበት ደቂቃም ሰከንድም የለም። የሐዘን ይሄ ደግሞ የፍዳ መቀበያ ምረፋይድ ነው። በዚህ ቦታ ላይ በምድር ላይ የሚደሰት የለም። ምናልባት ሀብት ቢኖረው በሽተኛ ይሆናል። በሽተኛም ጤናም ኑሮት ሀብትም ኑሮት ቢሆን ጠላት ይነሳበታል። ይህን በመሰለው ሙሉ ደስተኛ በቤቱ ሰላም አዳሪ የለም። ወይ ልጁ ይታመማል፣ ወይ እናት አባቱ ይታመማሉ። ሰላም አዳሪ በምድር ላይ የለም። ይህ አዳም ከገነት በኃጢአት ምክንያት ከገነት ከወጣ በኋላ ወደ ምረፋይድ የመከራ መቀበያ ነው። አሁን ያለንበት ዓለም መከራ የምንቀበል እንጂ የምንደሰትበት አይደለም። እንኳን እኛ ድሃዎች፣ እንኳን እኛ የመከራ ሰዎች ወደ ላይም ብትመለከቱ በዚህ ምድር ላይ ሙሉ ደስታ ያለው የለም። በጥቅሉ የመከራ መቀበያ ነው። ስለዚህ ሀገራችን በሰማይ ነው። ትኩረት የምትሰጡት ተስፋ የምታደርጉት የእግዚአብሔር መንግስት፣ ሰማያዊ መንግስትን እንጂ በዚህ ዓለም ልብላ ልጠጣ ኤሳው ብኩርናውን አቃለላት ለአንድ ቁርስ ወይም ለምሳ ለራት ብላችሁ ክብራችሁን እንዳታጡ፣ ሃይማኖታችሁን እንዳትለውጡ፣ ንጽህናችሁን እንዳታጡ፣ በእምነታችሁ እንድጸኑ ለመንጋው መልካም ምሳሌ መሆን አለብን። እንዲህ ቁመን ስንታይ መድረክ ላይ እናስተምራለን፣ እናገለግላለን። በህዝቡ መካከል ስንታይም ደግሞ በቃላችን የተናገርነው መፈጸም አለብን። እንደ ወዮልህ እያለ አርፍደን ቀድመን ካልሆነ ቦታ የምንታይ ከሆነ ይህ ውርደት ነው። ትምህርቱም በሰው ልቦና አያድርም። የምንለፈልፈውም እንዲው ለውሎ አበልና ለራሳችን ጥቅም ካልሆነ በቀር ጥቅም የለውም፣ አያፈራም። እንዲያፈራ ከሆነ ሰርቶ ማሳየት። ነገር ግን እኛ ግን የሚያስተምር ከትምህርቱ መቀበል ነው። እንዲህ የሚል ተጽፏል በማቴዎስ ወንጌል ምዕራፍ 23 ከቁጥር 1 ላይ ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ነገር ግን እየተናገሩ አይፈጽሙትምና ትምህርቱን ስሙ፣ የሚያስተምሩትን ትምህርታቸውን ስሙ። እየተናገሩ አይፈጽሙትምና እንደነሱ ግን አትሁኑ ይላል። እንደነሱ አትሁኑ። ትምህርቱን መስማት ነው። የሚያስተምሩን ያው የእግዚአብሔር ቃል ነው። የእግዚአብሔርን ቃል በየት የሚምጣ በህፃኑም በሽማግሌው የሚነገር እንሰማዋለን። ነገር ግን ከክፉ ስራቸው አንተባበርም። ዋናው መተባበር ያለብን መልካም በጎ ከሚሰሩ ሰዎች ጋር ነው። ለዚሁም ጻድቃን እጃቸውን ወደ ክፋት አይዘረጉም፣ በልባቸው ክፋት አይታሰብም። ጻድቃን ባፋቸው ስድብ የለም፣ እልፈት፣ ሰውን ማዋረድ፣ አንተ ድሃ አንተ ስደተኛ አይባልም። ይህ ይቀበላሉ፣ ሰውን አይገፉም። ባቸው ከጸሎት እጃቸው ከምጽዋት አይለይም። ባላቸው ኃይል ይመጸውታሉ፣ እግዚአብሔርን ያመሰግናሉ። ይህ ነው ወገኖችና በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 1 እስከ 4 ድረስ የእረኞች አለቃ በሚገለጥበት ጊዜ ማለት ኢየሱስ ክርስቶስ ለፍርድ ሲመጣ ነው። ለፍርድ መቅረባችን አይቀርም። ሁለንተናችን ባዶ ሆነን ሰዓት የበላችሁ
አሳ የበላቸው፣ አሞራ የገተናቸው፣ በጦር ሜዳ የቀሩት፣ ጠባሪ አጠው እንዲሁ በጫካ አውሬ የበላቸው ሁሉም ይነሳሉ፣ ለፍርድ ይቀርባሉ። በዛን ሰዓት በክርስቶስ ፊት ስንቀርብ የክብር አክሊል ግፍ የተቀበላችሁ፣ መከራ የተቀበላችሁ፣ የተንገላታችሁ፣ የተሰደባችሁ ሰዎች በዛ በተቀበላችሁት መከራ ሰማያዊ አክሊል ይጠብቃቸዋል። ሰማዕታት በደም ታጥበው ያለፉት ለምንድን ነው? የሚሞቱበት ተሸላሚ መሸለም እንጂ መከበር እንጂ የሚገደሉበት ጉዳይ የለም። ወንጌል ነው የሰበኩ፣ ተፋቀሩ ነው ያሉ፣ ተስማሙ ነው ያሉ፣ ድውያንን የፈወሱ፣ ሙታንን ያነሱ፣ አጋንንትን ነው የሰው ልጆችን ተብትቦ የሚያስጨንቅ እንዳያስቡ፣ እንዳያዩ፣ እንዳይመለከቱ፣ ትዳራቸው እንዳይሞቅ፣ ወልደው እንዳያሳድጉ፣ የሰበሰቡት ገንዘብ እንዳይበረክት የሚያደርገውን ክፉን መንፈስ ነው ከሰው ልጆች ያራቁ ያወጡ እና ይሄ ታዲያ ያሸልም ነበር እንጂ የሚያስገድል አልነበር። ከየትኛውም ቅዱሳን አባቶቻችን ደስ ብሎት ያለፈ፣ ሁሉም በመከራ ነው ያለፉ እየተሰደቡ ይህ ሁሉ ይሁን እንጂ ጻድቃን እጃቸውን ወደ ክፋት አይዘረጉም። አይዟችሁ ክፉ አትሁኑ ለማለት ነው። ክፋት አይኖራችሁ፣ ይቅርባችሁ። ክፉዎች አትሁኑ፣ ይቅርባችሁ። አይበጅም፣ አይጠቅምም። ቁጦች አትሁኑ፣ አስፉት፣ ልበናችሁን ታገሱ፣ ትዕግስት ይኖራችሁ፣ ራሳችሁን ለእግዚአብሔር አስረክቡ። የሚጠብቀን አይተኛምና ቸርነቱ፣ ይቅርታው፣ ምሕረቱ በእኛ ላይ ነው። ምንም እንኳን ጠላታችን ዲያብሎስ የሚውጠውን እንደሚፈልግ አንበሳ እያገሳ የሚፈልገና በእኛ ላይ ኃይል የለውም። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ ሐዋርያው ጴጥሮስ አሁንም ያለው ምንድን ነው? በመጠን ኑሩ፣ ንቁ፣ ባላንጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። በዓለም ያሉት ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ በእምነት ጸንታችሁ ተቃወሙት። እግዚአብሔር ይገስጽ በሉት። በሰይጣን አታደግድጉ፣ ሰይጣንን አታምልኩ። የእናቴ አምላክ የአባቴ አምላክ የእናታችን የአባታችን አምላክ የነበረ ያለና ለዘላለም የሚኖር እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። ይሄ ነው የምናመልከው አምላካችን እንጂ ለጊዜው መከራን ፈርታችሁ ባትጨነቁ መልካም ነው። አንድ ነገር ልበላችሁ። በአንደኛ ሳሙኤል ምዕራፍ 24 ቁጥር 4 5 6 7 8 ላይ ሳኦል በዳዊት ላይ ጦር ወረወረበት፣ ሊገለው ፈለገ። በአንደኛ ሳሙኤል ምዕራፍ 18 ቁጥር 9 ላይ በአንደኛ ሳሙኤል ምዕራፍ 19 ቁጥር 10 ላይ በገና እየደረደረ እሱን ከበሽታው ለማዳን ደፋ ቀና ሲል በቅናት ተነስቶበት ተመቅኝቶት ጦር ወረወረበት። ነገር ግን እግዚአብሔር አሳልፎ አልሰጠውም። እግዚአብሔር ይጠብቀው ነበርና ከተወረወረው ጦር አድኖታል ዳዊትም ኮበለለ ወጣ። ሜልኮል ሚስቱ የሳኦል ልጅ ናት። ሁሉና ዳዊትን እጁን ይዛችሁ አምጡልኝ ብሎ ሳኦል ወታደሮቹን ሲልክ ልጅ ስለሆነ የሰማችና ሚስጥሩን በመስኮት አውጥታ ሰደደችው። ውጣ አባቴ ሊገልህ ነው ብላ በመስኮት አውጥታ በቅርጫት በአንደኛ ሳሙኤል ምዕራፍ 19 ቁጥር 12 ላይ በቅርጫት ወጥቶ እንዲሄድ እንዲያመልጥ አድርገዋለችና እዚህ በኋላ አሁንም ሳኦል በምቀኝነት በቅናት ፈልጎታልና ከ30,000 በላይ ሰራዊቱን አስከትሎ ዳዊት አለበት በተባለ ዋሻና ተራራ ይዞር ነበር። ያን ጊዜ ዳዊት ዋሻ ውስጥ ተከታዮቹ ጋር ከዋሻ ነበር የነበረው ከንጉሱ ከሳኦል እጅ ለማምለጥ። ሳኦል ደግሞ ዳዊትን እየፈለገ በገባበት በወጣበት ሄደ በተባለበት ሁሉ ይከታተለዋል። አንድ ጊዜ ሳኦል ወደ ዋሻው ጠጋ ብሎ በተቀመጠ ጊዜ ዳዊት ግን ከዋሻ ውስጥ ነው ያለ። ዳዊት ሳብ ብሎ ሄደና ተከታዮቹ አንድ ጊዜ ብቻ ጦር ጫንበት፣ ከዛ በኋላ ይሞታል። ንጉሱ ከሞተ ሰራዊት ይበተናሉ። ዳዊት ሆይ አሁን ጠላትህን ከእጅ ጥሎልሃል እግዚአብሔር እያሉ ተከታዮቹ የሚሉት ዳዊት ሳኦልን እንዲገለው በለው ነበር። ዳዊት ግን እግዚአብሔር የቀባውን እግዚአብሔር ይግደል ነው ያለ። ይሄ ነው ጻድቃን እጃቸውን በክፋት አይዘረጉም። ማየት ያለብን ይሄ ነው። እንዲያው ክርስትና በክርስትናው ነጭ ኩታ ለብሰን አብረን ወዲያና ወዲህ እያልን
ሕጉን የምንፈጽም ካልሆነ ጥቅሙ ምንድነው? የሚጠቅመን ነገር ምንድነው? ወገኖች ወርቅና ብር አይደለም እኔ የምሰጣችሁ። ሌባ የማይሰርቀውን፣ ሽፍታ የማይወስደውን፣ የማይቀማችሁን፣ ውሃ የማያጥበውን፣ እሳት የማያቃጥለውን ዘላለማዊ ሀብት ነው የማወርሳችሁ። ሀብት ማለት ይሄ ነው። ስጦታ ማለት ይሄ ነው ወገኖች። እናንተ እግዚአብሔር የመረጣችሁ ያከበራችሁና የወደዳችሁ እኔም እንጂ ምናፍቃችሁና የምወዳችሁ አክሊሌና ክብሬ ወገኖች፣ አብደራ በእምነታችሁ ጽኑ፣ ተፋቀሩ። እስበሳችሁ እንደ ውሻ አትናከሱ። እስበሳችሁ መናከስ ይቅርባችሁ፣ ይበቃችኋል። ያሳለፍነው ዘመን ይበቃናል። በሃይማኖታችንን ንጽና፣ በእምነታችንን ጠንክር። ወላጆቻችሁን አክብሩ። ከትዳር ጓደኞቻችሁ ጋር ተስማምታችሁ ተግባብታችሁ ኑሩ። ከስራ ባልደረቦችና ካለቆች እንዲሁም ደግሞ ከሰራተኞች ጋር ተግባብታችሁ ተዛዝናችሁ ኑሩ። ሁሉም ነገር ኃላፊ ነው። የምንጎመጅበት የምንሳሳበት ነገር ትላንት የነበሩት የሉም፣ ጥለውት ሄደዋል። እኛም ነገር የለንም፣ እንከተላለን። ታዲያ ምኑን የሚያታልለን? ምኑ ነው አሁን የሚያሳሳን? አይዟችሁ፣ ስላላያችሁት ነው። አርቃችሁ ታስቡት። ሁሉም ነገር ከንቱ ነው። ሁሉም ነገር ብላሽ ነውና አደራ አላችኋለሁ። ታዲያ ሳውል ተቀምጦ ሳለ ዳዊት ነቢዩ ዳዊት ሳብ ብሎ ሄደና ከሳውል የለበሰውን መሐረሙን በስለት ቆርጦ ተመለሰ። ጓደኞቹ ግን ግደለው፣ ጠላት ግን አሁን በእጅህ አግኝተኸዋል እያሉ ነበር የሚሉት። አሁን ነው እነዚህ ከእንግዲህ በኋላ አያዳግምም እያሉ ይሉት ነበር። ይሁን እንጂ ዳዊት አልፈለገም። እግዚአብሔር የቀባውን እግዚአብሔር ይግደል ነው ያለ። ይህ ማለት እንግዲህ ጻድቃን እጃቸውን ወደ ክፋት አይዘረጉም። እሱ በኋላው እንዳለ በጦር መውጋት ምንም የሚያቅት ነገር አልነበረም። እሱን ከወጋው ሰራዊቱ ይበተናል። ዳዊት በፈንታው የፈለገውን ያገኛል። አይደለም። ይሄ የእግዚአብሔርን እጅ የእሱን ፍርድ መጠበቅ ነው፣ የእሱን ምሕረት መጠበቅ እንጂ በራሳችን ስልጣን የምናደርገው ነገር ሁሉ ጠላታችን ሰይጣን ነው። በጥቅሉ በዚህ ዓለም ላይ ጠላታችን ሰይጣን እንጂ የሰው ጠላት የለም። ሰው እኮ ምሳሌ ነው። ሰው በፈረስ አስበው ደርሶ እንደሚመለስ ደግሞም ሰይጣን ተንኮሉ ክፋቱ ሁሉ ያለ ከሰይጣን ነው። ግን መቼም ሰይጣን ፈረስ ጭኖ አይመጣም፣ በቅሎ ጭኖ አይመጣም፣ ሰይፍም ጎራዴም አይዝም፣ ይዞም አይመጣም። ሰይጣን የሚጠቀመው በሰው ላይ ነው። ሰይጣን በይሁዳ ልብ ገባ። ጌታን በ30 ብር አሳልፎ ለመሸጥ ምክንያት ያደረገው ይሁዳን ነው እንጂ ሰይጣን ሰተት ብሎ አልመጣምና በሉቃስ ወንጌል ምዕራፍ 22 ቁጥር 2 ላይ፣ በዮሐንስ ወንጌል ምዕራፍ 13 ቁጥር 2 ላይ ሰይጣን በይሁዳ ልብ ገባበት ጌታን አሳልፎ ለመስጠት፣ ጌታን አሳልፎ በ30 ብር ለመሸጥ። ታዲያውን በባል ላይ ያራል፣ በሚስት ላይ በልጅ ላይ ያራል፣ በወንድም ላይ ያራል፣ በካህናት ላይ ያራል፣ በምዕመናን ላይ በሕፃኑ ያራል። ሰይጣን ሰላም ለመንሳት፣ ሰውን ለማስቸገር፣ የሰውን ትዳር ለማፍረስ፣ የሰውን እቅድ ለማደናቀፍ፣ የሰውን ዓላማ ለማናጋት እንዲህ ነው የሰይጣን ስራ። ዲያብሎስ ይህን የመሰለ ስራ ነው ያለውና እንግዲህ ወገኖቼ ጻድቃን እጃቸውን ወደ ክፋት አይዘረጉ። እናንተም እንዲሁ ነው ይዟቸው። ምንድን ነው እንዲህ እንዳትሆኑ እንዲህ ላለመሆን የሚያስቸግራችሁ ልጅ ሁልጊዜ ተደባደብ የሚልሃለን፣ መተህና አገለህና የሚልሃለ፣ የሰው በረት ክፈት፣ የሰው ገንዘብ ስረቅ የሚልሃለ። እንዴ ጥረህ ግረህ ብላ። እያንዳንዳችሁ ጥራችሁ ግራችሁ ብሉ። ትልቁ ክብር የሰው ልጅ አዳም ከመሬት ተገኝተሃል፣ ወደ መሬት ትመለሳለህ፣ በወዝህ በላብህ ጥረህ ግረህ ብላ ይላል ዘፍጥረት ምዕራፍ 3 ቁጥር 17 ላይ። ደስ የሚለው ነገር እንኳንስ በግፍ እንኳን በክፋት የሰው ገንዘብ መውሰድ ቀርቶ እንደው እናትም አያት ቅድመ አያትም ያውርስ። ያ ሁሉ እንደ ሀብት አይደለም። መልካም ነው፣ ከአያት ቅድመ አያት በረከትም ጭምር ነው፣ ገንዘብ ብቻ አይደለም። ግን ሰርቶ መብላት እንዴት ደስ ይላል። ጥረህ ግረህ ብላ ይላልና ምስጉን ነው ሰው ራሱን የሚመግብ ራሱን የሚረዳ
ሰርቶ የሚበላ ሰው ምስጉን ይላል በመዝሙር 127 ቁጥር 2 ላይ ራሱን የሚረዳ ሰው፣ ሰርቶ የሚበላ ሰው፣ የወደቀ የማያነሳ፣ የሰው ገንዘብ የማይሰርቅ፣ ሰው የማያታልል፣ አራጣ የማያበድር፣ በሰው ላይ ግፍ የማይፈጽም፣ የግፍ የኃጢአት እንጀራ የማይበላ፣ ጥሮ ግሮ ላቡን ጠባ የሚበላ ሰው ምስጉን ነው። ይሄ ነው የሚያስፈልግ። ነገር ግን በአሁኑ ሰዓት እንዲህ አይነቱ ነገር ተረስቷል። አሁንም ሳይሆን የዓለም ጸባይ ነው። የዓለሙ ጸባይ ምንጊዜም ቢሆን የስርቆት እንጀራ ነው ሰውን የሚመኝ። አደላርሎ ሞሰቡን ብላ ቢሉት የስርቆት እንጀራ፣ የስርቆት ውሃ ይጣፍጣል ይላል። የስርቆት እንጀራ ይጣፍጣልና ይህ ስለሆነ ታምናችሁ ኑሩ ነው የምንላችሁ። በዚህ በተቀደሰው ተራራ ወጣቶች ተሰብስባችኋል። ለዛሬው ጫቱ ሁሉ አርፏል። መልካም ነው። ነገም ቀጥሉበት። ስትመለሱ ይሄን ነገር ለሳምንት ብቻ አድርጋችሁ መቅረት የለባችሁ። አደራ የምላችሁ ወጥ አድርጉት። አይዟችሁ። የምናፍቃችሁና የምወዳችሁ ወገኖቼ ይሄን ነገር ዝለቁበት። የማይጠቅም ነገር ነው። ጫት የሚጠቅማችሁ ነገር ቢሆን ኑሮ ምን አለታል? እኔም የምቃወማችሁ ነገር አልነበረም። ስለሌለው ግን ስለማይጠቅማችሁ ግን ልቅስ አባቶቻችን የሰሩትን የማይሞት ስራ የማይቀበር ታሪክ አስቀምጦ ማለፍ እንጂ ተልከስክሶ ከተዋረደ ቦታ መገኘት ክፉ ባልንጀርነት መልካሙን አመል ይለውጣል የሚላል። አልሆነ ጓደኛ ጋር ብትደበለቁ እንስረቅ ነው የሚልህ፣ እንስከር ነው የሚልህ። ክፉ ባልንጀርነት መልካሙን አመል ጥሩን ጸባይ ይቀይራል። ይህም በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 33 የተጻፈ ቃል ነው። እንግዲህ ወገኖቼ ዳዊት ሳኦልን አልገደለውም። ይልቁንስ ከራሱ ትከሻው ላይ ያለችውን መሐረሙን በስለት ቆረጠና ሳኦል ተነስቶ ሲሄድ ዳዊትም ከተራራ ላይ ወጥቶ ንጉሡ ሳኦል ሆይ ለዓመት ንገስ፣ ጌታዬ ሳኦል ሆይ ለምንድን ነው የሰው ወሬ የምትሰማ? ለምንድን ነው የሰው ነገር የምትሰማ? ይሄ ነገር የሚጠቅም አይደለም። ይኸው ከዋሻው ቁጭ ብለህ ሳለ ብቻህን እኔ በኋላ መጥቼ በጦር መውጋት እችል ነበር። ነገር ግን እግዚአብሔር የቀባውን እግዚአብሔር ይግደል። በቃ ወይ ጠላት አስነስቶ ይገለዋል፣ ወይ ራሱ ሁሉን የሚችል አምላክ ያጠፋዋል። እኔ እጄን አልጭንም ብዬ ከትከሻ ላይ ያለችውን መሐረም ግን እቻትና ይህን ጊዜ መግደል እችል ነበር፣ መውጋት እችል ነበር። የሚያሰጋኝ የሚያስፈራኝ ነገር አልነበረም። ስላልፈለኩን እግዚአብሔር ፈጥሮሃል። እግዚአብሔር እንደወደደ ያድርግ። ንጉሡ ሆይ ለምንድን ታሳድደኝ? ለምንድን ነው የምታስጨንቀኝ? ለምንድን ነው እንደ ወፍ የምታድነኝ? ሰማችኋል ወገኖቼ ሆይ? ይሰማል ሆይ? እናንተ የበደልኩት አለ? ሽማግሌዎችም፣ ባልቴቶችም፣ መነኮሳት፣ መነኮሳያት፣ ካህናት፣ ሕፃናትም በቅፍም በጀርባም ያላችሁ በተቀደሰው ተራራ የምትገኙ ሁሉ ከእናንተ የበደልኩት ያስቀየምኩት አለ ወይ? ለሶስተኛ ጊዜ አብረን ስንኖር አገልግሎት ከጀመርኩበት ቀንና ሰዓት አንስቶ ሽማግሌዎችም ጎልማሶችም ያስቀየምኩት የበደልኩት አለ ወይ? እግዚአብሔር ይመስገን። እንዲህ ነው። እንዲህ ብሎ መዝለቅ ነው የሚያስፈልገን። ምንም መበደል ምን ያደርጋል? ጻድቃን ግፍ ይቀበላሉ እንጂ አይገፉም። ይሄ ነው ጻድቅ ያሰኛቸው። ታዲያ በዘር አይደለም ጻድቅ የተባሉት እኮ በተለያየ በስጋዊ ጥበብ አይደለም ጻድቅ የተባሉ ግፍ በመቀበላቸው በመታገሳቸው፣ ጻድቅ የተባሉት ሁሉን ቻይ በመሆናቸው፣ በመራባቸው፣ ግፍ በመቀበላቸው፣ በመደብደባቸው፣ ሀገር ወደ ሀገር በመንከራተታቸው፣ እውነትን በመናገራቸው፣ እውነትን በመመስከራቸው ጻድቅ የሚያሰኘው ይሄ ነው። እናንተም ጻድቃን እጃቸውን ለክፋት ያነሱ ማንሳት የለባቸውም። ወላጆቻችሁን አክብሩ። ሽማግሌዎችን አታሳዝኑ። ካህናትን አክብሩ። መነኮሳያትን አክብሩ። ጓደኞቻችሁን ለራሳችሁ ውደዱ። እግዚአብሔር አምላካችን በንጹህ በፍጹም ልባችሁ፣ በፍጹም ኃይላችሁ፣ በፍጹም ሀሳባችሁ ውደዱት። እግዚአብሔር ምንም ይሄ ነው ትርፋችሁ። ነግዳችሁ የምታተርፉ፣ አርሳችሁ የምታመርቱ፣ የሰበሰባችሁት ገንዘብ የሚባረክ፣ የወለዳችኋቸው ልጆች ቡሩካን ቅዱሳን የሚሆኑ እንዲህ ሲሆን ነው። ክፉ እየፈጸማችሁ እናንተ ክፉ ሆናችሁ ልጄን አውጣል ስለሌለው ልጅ ሳትጨነቁ እናንተ ልጅ ስለራሳችሁ
ለሰው ሳትጨነቁ እኔ ልብላ ልጠጣ። ሰው ሊያደርግልህ የምትፈልገውን አንተም አድርግ የሚል ህግ አለ። ሰው ሊያደርግልህ የምትፈልገውን ነገር እንዲሆንልህ የምትፈልገውን ነገር አንተም አድርግ። መብላት ከፈለክ ካብላ ማለት ነው። መልበስ ከፈለክ ለሰው አልብስ። ሰው በመልበሱ ተደሰት ማለት ነውና በማቴዎስ ምዕራፍ 7 ቁጥር 12 ላይ ሰው ሊያደርግላችሁ የምትፈልጉትን ነገር እናንተም አድርጉት ፈጽሙት ነውና ነቢዩ ዳዊት በተደጋጋሚ በአንደኛ ሳሙኤል ምዕራፍ 26 ከቁጥር አሁን ማለት 5-6 ላይ አሁንም ዳዊት ሳኦል እስከ ሰራዊቱ ድረስ ዳዊትን እየፈለገ መሽቶባቸው ለጥ ብለው ተኝተዋል። ከባድ እንቅልፍ ወድቆባቸዋል። ሰራዊት በሙሉ ተኝቷል። ዳዊት ሳኦል ያለበትን ቦታ አወቀ። የተኛበትን ቦታ ቁጥር ይመለከታል። ባየ በኋላ እንቅልፍ ሲወስዳቸው የሚፈልጋቸውን ጥቂት ተከታዮች ያዘና ወደ ሰራዊቱ ገባ። መንፈሳዊ ጀግና ዳዊት ወደ ሰራዊቱ ጥሶት ገባ። ሁሉም ተኝተዋል። ቀና ብሎ የሚያል ነበር። ሄደና ከሳኦል ራስ ሳኦል ጦሩን ከትራሱ ከራስየው ላይ አድርጎ ተክሏታል ጦሩን። እንደገናም ደግሞ ውሃ የሚጠጣባትን ኮዳ ከዛው ከራስየው አንግሯታል። ዳዊትም ቀስ አለ። ሄደና ጦሯን ብድግ አደረገ። አሁንም ተከታዮች ምንድነው ያሉት? እነዚህ ራሱን ውገው፣ በቃ አለቀ። እዚህ ላይ ምን በየዋሻው የሚያንከራትተን፣ ሳንገፈው የሚገፋን፣ ሳንጠለው የሚጠላን፣ የሚያሳድደን ሳኦል ጠላትህን እግዚአብሔር በእጅ ሰጠህ፣ ውገው ራሱን፣ በቃ አለቀ። ዳዊት ግን አሁንም እግዚአብሔር የቀባውን እግዚአብሔር ይግደል፣ እኔ አልገለውም፣ እኔ እጄን አልጭንበትም። ጻድቃን እጃቸውን በክፋት አይዘረጉም። ይህ የበረሃው ስብከት ነው። ጻድቃን ክፉ ሀሳብ የለባቸውም። ጻድቃን ህዝባቸውን ይወዳሉ። ጻድቃን አገራቸውን ይወዳሉ። ጻድቃን ሃይማኖታቸውን ጠብቀው ሃይማኖት እንዲጠበቅ ይፈልጋሉ። ጻድቃን ልብላ ልጠጣ ልሾም ልሸለም አይሉም። ጻድቃን ከዚህ ዓለም ላይ ምንም የሚፈልጉት ነገር የለም። የጻድቃን ሀገራቸው በሰማይ ነው። ተስፋ የሚያደርጉትም የእግዚአብሔርን መንግስት ነው፣ ሰማያዊ መንግስትን እንጂ ቢብለጨለጭ እዚህ ላይ ሽታው ማዛው ሌላው ፎቁ ወደ ላይ ወርቁ ጨርቁ ቢባል ለጻድቃን ይሁን ምናቸው አይደለም። ጻድቃን መከራ እየተቀበሉ ግፍ እየተቀበሉ ወደ ዕብራውያን ሰዎች በጻፈው መልእክቱ ቅዱስ ጳውሎስ ምዕራፍ 11 ከቁጥር 32 ጀምሮ እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶን፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያት ሁሉ እንዳልተርክ ጊዜ ያጥርብኛል አለ። እነርሱ በእምነታቸው ነገስታትን ድል ነሱ፣ ጽድቅን አደረጉ፣ ጻድቅ ናቸውና። የተሰጠውን ተስፋም አገኙ። የተሰጠውን ተስፋ የመንግስት የአንበሶችን አፍ ዘጉ እነ ዳንኤል፣ የእሳትን ኃይል አጠፉ እነ አናንያ አዛርያ ሚሳኤል፣ ከሰይፍ ስላት አመለጡ ይላልና። ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድን ጭፍሮች አባረሩ ይላል። ሴቶች ሙታኖቻቸውን በትንሣኤ ተቀበሉ፣ ሌሎችም መዳንን ሳይቀበሏል እስከ ሞት የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ እነ እስጢፋኖስ። ሌሎችም መዘባበቻ በመሆን በመገረፍ ከዚህም በላይ በስራትና በወህኒ ተፈተኑ ይላል። እነ ጴጥሮስ ታስረው ነበር፣ እነ ጳውሎስ ታስረው ነበር። እነሱን የጠቃቀሰ የተጻፈውን እንማነብላችሁ። በድንጋይም ተወግረው ሞቱ እነ እስጢፋኖስ፣ ተፈተኑ፣ በመጋዝ ተሰነጠቁ እነ ኢሳይያስ በመጋዝ ተሰንጥቀዋልና በሰይፍ ተገደሉ። እነ ያዕቆብ በሰይፍ ነው የተገደሉት፣ እነ ዮሐንስ በሰይፍ ነው የተገደሉትና የምናፍቃችሁና የምወዳችሁ አክሊሌና ክብሬ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰዋል። ጋቢ እንኳ የለም፣ ፎጣ እንኳ የለም። የበግና የፍየል ቆዳ ነው የለበሱት አባቶቻችን፣ መከራ ነው የተቀበሉት እና የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻ በምድር ጉድጓድ ተቅበዘበዙ። እነዚህ ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገር አስቀድሞ አይቷል በማለት ወደ ዕብራውያን ሰዎች ምዕራፍ 11 ከቁጥር 32 እስከ መጨረሻው እስከ 40 ድረስ ያለውን ቃል ነው። እንግዲህ ትምህርታችን በዚህ እንቋጫለን። ዋናው ርዕሳችን ብቻ ይበቃናል። ጻድቃን እጃቸውን ወደ ክፋት አይዘረጉ። በቅፍና በጀርባ ያላችሁ ሕፃናት በተቀደሰው ተራራ በወንቅ እሸት ቅዱስ ገብርኤል አንድነት ገዳም ሕፃናቶችም ጭምት አስተዋይ ናቸው።
ጡት የእናታችሁ ጡት እንኳን የማይናፍቃችሁ ጉባኤው እስኪያል ጸጥ ብላችሁ የምትከታተሉ እግዚአብሔር ያሳድጋችሁና ወጣቶችም እንዲሁ ካህናቱ፣ ሊቃውንቱ በየሀገራችሁ መጣችሁ ለጸበል በጸበል ወይም እንየው እስቲ ወንቅ እሸትን ክፉም በጎም ይወራል ማየት መልካም ነው ብላችሁ ለማየት ተጠምቃችሁ ከበሽታችሁ ለመዳን የመጣችሁ ሊቃውንቱ ካህናቱ አይንተ እግዚአብሔር ካህናት ላይካን ምስጢር ዲያቆናት እግዚአብሔር የመረጣችሁ ከወንድሞች ከእህቶች መርጦ ለዚህ የመቅደስ አገልጋይ ያረጋችሁ እንዲሁም መነኮሳትና መነኮሳት ዓለም በቃይ ብላችሁ የተሰደዳችሁ በረሃኞች ባህታውያን መናንያን ሁሉ ልብ አድርጉ ወገኖቼ፣ ልብ አድርጉ፣ አይዟችሁ፣ ልብ አድርጉ። ይሄ ነገር ጻድቃን ክፉ አይናገሩም፣ ጻድቃን አይደባደቡም፣ ጻድቃን የሰው ገንዘብ አይቀሙም፣ ጻድቃን የሰው ሀብት አያነሱም፣ ጻድቃን የሰው ክብር አይቀንሱም፣ ጻድቃን ዘረኝነት የለም፣ የሰው ገንዘብ አይመለከት፣ የገንዘብ ስስት የለባቸው። የገንዘብ መውደድ የኃጢአት ሁሉ ስር ነው ይላል። ገንዘብ ከወደድክ ምኑን ጸደቅከውታል? የተጻፈውን ተመልከት። ገንዘብ መውደድ የኃጢአት ሁሉ ስር ነው። ገንዘብ የሚወድ ሰው አይጸድቅም። በአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 10 ላይ፣ ማቴዎስ ምዕራፍ 6 ቁጥር 24 ላይ አንድ ሰው ለሁለት ጌቶች አይገዛም፣ ለገንዘብና ለእግዚአብሔር መገዛት አይችልም። አንድ ሰው ገንዘብ ከወደደ እግዚአብሔርን አያመልከውም። ስለዚህ ሰማይና ምድርን ፈጥሮ የሚገዛ የነበረ ያለና ለዘላለም የሚኖር አምላካችን እንለምነዋለን፣ እንወደዋለን፣ እሱም የምንፈልገውን ይሰጠናል። እኔ ገንዘብ ወድጄ ገንዘብ የሚጠቅመኝ ነገር የለም። እግዚአብሔርን መውደድ ነው። ጻድቃን ደጋግሜ ልበላችሁ፣ ጻድቃን እጃቸውን ለክፉ ነገር አያነሱም። ይሄን እመኑበት። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ስላደመጣችሁኝ አመሰግናለሁ። ጨርሻለሁ።